ወደ ምስራቅ ተመልከቱ ማለት ሚስጥሩ ምንድነው? በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን ቤተ ክርስቲያን የምትታነጸው ምስራቁን አቅጣጫ ጠብቃ ነው። እንዲሁም ከቤተ ክርስቲያኑ ጋር አብሮ የሚሰራው ቤተልሔም በምስራቅ በኩል ይደረጋል። በጸሎት ሰዓትም ወደ ምስራቅ ዙረን ነው የምንጸልየው። በሥርዓተ ቀብር ላይም የሞተ ሰው ሲቀበር ራሱ ወደ ምዕራብ፣ እግሩ ወደ ምስራቅ ይቀበራል። ሌላው ዲያቆኑ በሥርዓተ ቅዳሴው ላይ ወደ ምስራቅ ተመልከቱ ይላል። ለምን ይሆን? የአዳም አባታችን ጥንተ ርስት ገነት በምስራቅ ናት። ይህች ርስታችን በአዳም በደል ምክንያት በኪሩቤል ሰይፍ ተዘግታ ስትኖር ሞትን ድል አድርጎ በበደል ክሶ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ከፈተልን። ወደ ምስራቅ በተመለከትን ቁጥር ወደ ገነት ለመግባት የተሰጠንን ተስፋ ትዝ ይለናል። የተከፈተችውን ቤታችን ገነት በእምነት ወለል ብላ ትታየናለች። በክርስቶስ ያገኘነውን ጸጋ እናስባለን። ምድራውያን አለመሆናችንም ይታወሰናል። ጌታ የተወለደው በምስራቅ ነው። ሰብአ ሰገል ኮከብን ያዩት በምስራቅ ሲሆን ያ ኮከብ የምሕረተ እግዚአብሔር ምሳሌ ነው። እነርሱን ወደ እግዚአብሔር እንዳደረሳቸው ሁሉ እኛንም ወደ ለመለመ መስክ ይመራናል። ወደ ምስራቅ በተመለከትን ቁጥር የጌታ መወለድና ያደረገልን ውለታ ይታወሰናል። የምሕረቱ ኮከብ እየመራን መሆኑ ትዝ ይለናል። ምስራቅ የእመቤታችን ምሳሌ ነው። ከምስራቅ ጨለማውን የሚገፈው ፀሐይ እንደሚወጣ ሁሉ ከእመቤታችን ከድንግል ማርያምም የዓለምን ኃጢአት ጨለማ የሚገፍ ፀሐይ ጽድቅ ኢየሱስ ክርስቶስ ተገኝቷል። ለእናንተ ስሜን ለምትፈሩ የጽድቅ ፀሐይ ትወጣላችኋለች እንዲል ነቢዩ ሕዝቅኤልም እመቤታችን ያያት በምስራቅ ነው። ስለዚህ ወደ ምስራቅ በተመለከትን ቁጥር እመቤታችን ትዝ ትለናለች። የጽድቅ ፀሐይ ክርስቶስ ስለተወለደልን በጨለማ አለመሆናችን ትዝ እያለን ከኃጢአት እንርቃለን። የዓለም ድህነት የተገኘው በምስራቅ ነው። ጌታ የተሰቀለውና ዓለምን ያዳነው በምስራቅ ነው። ኢየሩሳሌም ምስራቃዊ ከተማ ናትና በመሆኑም ወደ ምስራቅ በዞርን ቁጥር የተሰቀለውን ክርስቶስን እና የተከፈልልንን ዋጋ እናስባለን። ክርስትናና ቤተ ክርስቲያን የተመሠረቱት በምስራቅ ነው። የመጀመሪያው ቤተ ክርስቲያን የተመሠረተው ኢየሩሳሌም ሲሆን ወንጌል የተሰበከውም ከዚሁ በመነሳት ነው። ስለዚህ ወደ ምስራቅ ስንዞር የቤተ ክርስቲያንን ጉዞ፣ የወንጌል መስፋፋትንና የሕዝበ ዓለም መዳን ትዝ ይለናል። ምስራቅ የእግዚአብሔር ክብር መገለጫ ነው። ኢሳይያስ ምዕራፍ 28 ቁጥር 13 ላይ እግዚአብሔርም በምስራቅ የእስራኤልንም አምላክ የእግዚአብሔር ስም በባሕር ደሴቶች አክብሩት። ትንቢተ ሕዝቅኤል ምዕራፍ 43 ቁጥር 2 ላይ የእስራኤል አምላክ ክብር ከምስራቅ መንገድ መጣ። የጌታ ዳግም ምጽአት ከምስራቅ ነው። ዘካርያስ ምዕራፍ 14 ቁጥር 14 ላይ በዚያን ቀን እግሮቹ ኢየሩሳሌም ትይዩ በምስራቅ በኩል ይቆማሉ። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲያደርግ እንዳያችሁት እንዲሁ ይመጣል። ቅዱሳን አበው ሲጸልዩ ወደ ምስራቅ ይዞሩ ነበረ። ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ወደ ኢየሩሳሌም ያለውን መስኮት ከፍቶ ይጸልይ ነበረ። ነቢዩ ዳንኤል እግዚአብሔር ሙሉ በኩሌ ወይንም የሌለበት ቦታ የሌለ መሆኑን ያውቃል። ታቦቱን በምስራቅ በኩል ባለው ቤተ መቅደስ አስቀምጠን ሥጋው ደሙን የሚፈተተው ጌታ በምስራቅ አገር ጎለጎታ ለእኛ ሥጋውን መቁረሱን ደሙን ማፍሰሱን በማሰብ ነው። በሥርዓተ ቅዳሴ ላይ ዲያቆኑ ወደ ምስራቅ ተመልከቱ ይላል። በምስራቅ የተደረገልንን ውለታ የተከፈልልንን ዋጋ ከድንግል ማርያም ከሆነችው ከእመቤታችን የተገኘውን ፀሐይ ጽድቅ ኢየሱስ ክርስቶስን አስቡ ማለቱ ነው። በቀብር ሥነ ሥርዓት የአስክሬኑን ፊት ወደ ምስራቅ የሚዞርበት ምክንያት በዳግም ምጽአት በሚነሳበት ጊዜ ፊቱን ወደ ጌታ እንዲያዞርና እንዲመለከት በማሰብ ነው። እንግዲህ ወደ ምስራቅ መዞር የክርስቶስን የማዳን ሥራ፣ የቅዱሳንን ሕይወት፣ የሰማዕታትን ገድል፣ የክርስቲያንን ተስፋ የሚያሳስበን ነውና ወደ ምስራቅ እንዞራለን። ይህንን ሥርዓት ያስተማሩን ቅዱሳን አበው በረከታቸው ይደርብን። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተገለጸች እመቤታችን እኛንም በበረከትና በረድኤት ትጎብኘን። ከልጇ ከወዳጇ ከመድኃኔዓለም ዘንድ ታማልደን። ምንጭ ሐመረ ኖኅ ድረገጽ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።